ከሳውዲ ዓሊሞች መሃል አንዱ የነበሩት ከጅማ የወጡ ናቸው። ዛሬ እነዚህ የምታዩዋቸው ልጆች ቁርአንን ሐፍዘው ቅድም ስንሰማ እንደነበረው በሚያምር ድምፅ ሲያሰሙልን የነበሩ ልጆቻችን ወንድሞቻችንም ቁርአንን በስሜት እንድንከታተል ፍቅራችን ውዴታችን እንዲጨምር በሚያደርግ አኳኋን ሲቀሩ ተደስተናል። ነገር ግን እንኳን ደህና መጣችሁ። ወደዚህ የመጣችሁት ብዙዎቹ ጋር እንዲደርስ ይሄን ቪዲዮ ሼር በማድረግ ሁላችሁም እየገባችሁ ሼር አድርጉ። ቲክታክ ላይ ነበርኩኝ፣ ወደዚህ የመጣሁት ይሄ ቪዲዮ ተቀርጾ እንዲቀመጥ ስለፈለኩኝ ነው። ሁላችሁም ሼር በማድረግ ለብዙ ሰዎች አድርሱ። ቴንክ ዩ። አላህ ሱብሓነሁ ወተዓላ 10 የሚሆኑ ዓላማዎችን በቁርአን ውስጥ ጠቅሶልናል። ለምን በቁርአን የተለያዩ ጉዳዮችን እንደሚያብራራ ሲጠቅስልን እነሱ ናቸው መሰረታዊ ከቁርአን ጋር ያለን ትስስር ላይ ዓላማ ሆነው በህይወታችን ውስጥ መንጸባረቅ ያለባቸው። አንደኛው ዓላማ አላህ ሱብሓነሁ ወተዓላ ቀድ በየና ለኩም አያት ለዓለኩም ተዕቂሉን አያዎችን አብራራንላችሁ ትገነዘቡ ዘንድ ይላል። ቁርአንን መገንዘብ ከኛ የሚጠበቅ ከኛ የሚፈለግ ነው። ተገንዝበነዋል ወይ የሚለው ጉዳይ መታየት ያለበት ነው። በሁለተኛ ደረጃ አላህ ሱብሓነሁ ወተዓላ ከቁርአን ጋር አያይዞ ሲናገር እንዙር ከይፈ ኑፈሲሉ ልአያት ለዓለሁም የፍቀሁን ይላል። ተመልከት እንዴት ቁርአንን እንደምናብራራ እንዲያውቁ ዘንድ አለ። መገንዘብና ማወቅ ተቀራራቢ ነገሮች ቢሆኑም ነገር ግን ቁርአንን አውቀነዋል ወይ መልእክቱን ተረድተነዋል ወይ የሚለው በጣም አስፈላጊ ጉዳይ ነው። በሶስተኛ ደረጃ አላህ ሱብሓነሁ ወተዓላ ዓላማውን ሲነግረን ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዓለሁም የተፈከሩን ይላል። በአንተ ላይ ቁርአንን አወረድን። በአንተ ላይ የወረደውን ቁርአን እንድታብራራላቸው ዘንድ ለምን? ወለዓለሁም የተፈከሩን እንድታስተነትኑ እንድታስቡ። ሶስተኛው ዓላማ ይሄ ነው። በቁርአን ውስጥ የተቀመጠው መልእክት አውቀነው ተረድተነው እንድናስተነትን እንድናስብ አሳቢዎች እንድንሆን አላህ ይፈልጋል። ሙስሊሞች የሚያስቡ መሆኑን ይፈልጋል። በሌላ የቁርአን ላይ አላህ ሱብሓነሁ ወተዓላ የነገረን ምንድን ነው? ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩን በላቸው። ሙሐመድ ሰለላሁ ዐለይሂ ወሰለም ንገራቸው፣ ከእናንተ የምፈልገው አንዲት ነገር ብቻ ነች። ምንድነች? አን ተቁሙ ሊላሂ መስና ወፉራዳ ለአላህ ሱብሓነሁ ወተዓላ አንድም ሁለትም እየሆናችሁ እንድታስቡ ነው የምፈልገው። ምንድነው የምናስበው? ከዚህ የቁርአን አያ ቀጥሎ ኢሚዲየትሊ የመጣው ምንድነው? ሙሐመድ እብድ አይደለም፣ ሙሐመድ ደጋሚ አይደለም። ብዙ መታሰብ ያለባቸው ሰዎች ባለማሰባቸው ባለማስተንተናቸው መንገድ የሳቱባቸው ብዙ ነገሮች አሉ። እኛ ሙስሊሞችን በቁርአን ያመንን በደንብ ተመቶ ባለማድረጋችን ባለማሰባችን ተገቢውን ቦታ ያልሰጠናቸው ብዙ ጉዳዮች አሉ። ኦኬ ነሞኒ ጋፊ ቻጅተን ጉያራ መርከዛ አባ ጅፋሪት አብዘል ቁርአኖት መርሳጃ አፋቱ ኤብፈማ ጅራ ቪዲዮ ነሞታ ባየ ብረከ ቀቀቡ ፈከ ወሊ ቆደን ሼረ ከጎተን ስኒ ዳሙን በርባዳ ቲክታክ ራ ከኒም በ ቪዲዮ ወራበሜ ሮታው ነሞኒ አማ ኦንላይን ጅራን ለከላለን ዋነን በርባዴ ፊ ኡስታዞተ ጉርጉዶ አመዲን ጀባል ኡስታዝ ያሲን ኑሩ አይደር ከድሪ ፊ ከምብሮ በከ ከነጠር ገመኒ ጅሮ ነሞታፍ ሼር ጎዳ ገለቶማ የሙስሊሞች መንገድ ለእኛ ለሙስሊሞች ግልጽ እንዲሆንልን የሙስሊሞች መንገድ ግልጽ ካልሆነ በእነሱ መጫወቻ እንሆናለን፣ በእነሱ እንታለላለን፣ በፕሮፓጋንዳ እንታለላለን፣ በማደናገሪያ እንወሰዳለን። ብዙ ናቸው። የሙጅሪሞች መንገድ ግልጽ እንዲሆን አላህ ሱብሓነሁ ወተዓላ ይሄን ከኛ ይፈልጋል።
አምስተኛ ሱብሓነሁ ወተዓላ ምክንያቱን የጠቀሰው እንደው ቁርአን ውስጥ ሄደን ስናይ ወለአለሁም የተዘከሩን እንዲገሰጹበት ምንድን ነው? ግሳጼ ነው፣ አስተምህሮት ነው። ትናንት ከወደቁ ሰዎች፣ ትናንት ከተሳካላቸው ሰዎች፣ ትናንት እንደገዛቸው ሰዎች እኛ በቁርአን ውስጥ ታሪካቸው ሲነገር ትምህርት ነው። ይሄ አምስተኛ ደረጃ ነው። ስድስተኛ ደረጃ እናንተ አስቁሙኝ። በቁርአን ትምህርት ሰዎች ወደ ሐቁ መንገድ እንዲመለሱ ለዚህ ዓላማ ነው አላህ ሱብሓነሁ ወተዓላ የጠቀሰልን ማለት ነው። ስንት ቆጠርን? 6 ቆጠርን። በሰባተኛ ደረጃ ደግሞ አላህ ሱብሓነሁ ወተዓላ ከዛሊከ አለ ልክ እንደዚሁ ምን ዩበይኑ አያቲሂ ለዐለኩም ተህተዱን ሂዳያ እንድታገኙ ነው። ሰዎች ሂዳያ እንዲያገኙ ሐቅ መንገድ ላይ እንዲመሩ እንዲቀኑ ስለሚፈለግ ለዚህ ምክንያት ነው ቁርአን የመጣው። ሰዎችን ወደ ሂዳያ መንገድ ለመውሰድ ነው። ሰዎችን ሊያመላክት ነው። ወደ ቅን ጎዳና ሊመልስ ነው። ይሄ በሰባተኛ ዓላማ የመጣ ነው። ስምንተኛው ዓላማ ከዛሊከ ዩበይኑላህ ሰገንታ ሂፍዚ ቁርአና መርሳ ጃፋ መርከዛ አባ ጅፋርቱ ዩኒቨርሲቲ ጅማት ገጌፈማ ጅራ በረቶታ መርሳ ጃፋ በረተን መርከዝነ አባ ጅፋር የቢሲሳ ጅራ ሮማ ኤየ ጅራ ብራዚ ጌሱ ሙስተ በብዙ መንገድ ይረዳሉ። አመስጋኝ ትውልድ ለመፍጠር አላህን የሚያመሰግን እንድንሆን ነው። አላህን ሱብሓነሁ ወተዓላ የቁርአን ትምህርት በትክክል ከገባን ጌታችንን የምናመሰግን ሰዎች እንሆናለን። በዘጠነኛው ደረጃ የመጣው ደግሞ ምንድን ነው? ለዐለኩም ተተቁን ተቋን ሊገኝ ነው። አላህ ሱብሓነሁ ወተዓላ ከዛሊከ ዩበይኑላሁ አያቲሂ ሊናሲ ወለዐለሁም የተቁን ነው። አላህ እንደዚሁ ቁርአኑን ያብራራላቸዋል። ለምን ሲባል አላህን እንዲፈሩ፣ አላህን ትምህርት እንዲጠነቀቁ ለዚህ ይፈለጋል። ዘጠነኛ ወሰድን። አላህ ሲጠቅስ ምን አለ? ዩበይኑላሁ አያቲሂ አንተድሉ መንገድ እንዳትስቱ። ሙስሊም ከሆናችሁ በኋላ ሐቅን ከያዛችሁ በኋላ ከሐቅ ጎዳና ላይ ተሳስታችሁ እንዳትወጡ ነዋል። በእነዚህ 10 ዓላማ ነው ቁርአን የያዝነው። ቁርአን ለመቅራት አይደለም፣ ለመሐፈዝም አይደለም። መቅራትም መሐፈዝም እነዚህን ዓላማ ለማሳካት ሲባል፣ እነዚህ ዓላማ ከሌሉ መሐፈዝ ብቻውን በመቅራታችን አጅር እናገኝ ይሆናል፣ በማክበራችን አጅር እናገኛለን፣ በማሐፈዛችን ደረጃ እናገኛለን። ይሄ ግን ወሲላ ነው፣ ዓላማውን ለማሳካት እንዲያግዝ ነው። ስለዚህ ዛሬ ያፈዛችሁ ወንድሞችና እህቶች እዚህ ያላችሁ በጠቅላላ የቁርአን ዓላማ እነዚህ 10ሩ ነገር በእኛ ህይወት ላይ እንዲታዩ ነው። ይህንን ስል መሐፈዝ ጥቅም የለውም እያልኩ አይደለም። ይህንን ስል መቅራት ጥቅም የለውም እያልኩ አይደለም። ያልቀራ ሰው እነዚህን ዓላማ አያሳካም። ያልቀራ ሰው እነዚህን ዓላማ አያገኝም። ይሄ ሁሉ የሚሳካው ቁርአን ሲቀራ ነው። ቁርአን ስንማር ነው። ነቢያችንም ሰለላሁ ዐለይሂ ወሰለም እንጀራኑ ስላቃተን ጌስ መስተ እንጀራኑ ሳንካን ከእናንተ ውስጥ በላጮቹ ቁርአንን የተማሩና ያስተማሩ ናቸው ብለዋል። ስለዚህ የሰው ኸይርነት የሚገለጸው እነዚህን ዓላማ ማሳካት የሚቻለው ቁርአንን ወርደን ስንቀራ ነው። ስለዚህ እንቅራ፣ እናሐፍዝ። ወንድሞቻችን ልጆቻችን እንዳትሸወዱ። ቁርአን አፈዛችሁ ማለት ጨረሳችሁ ማለት አይደለም። ገና ብዙ ነገር ይጠብቃችኋል። ትልቅ ደረጃ ደርሳችኋል። ግን የሚቀረውንም አብራችሁ አስቡ፣ አብራችሁ አስተውሉ። እኔም ሁሉ እናንተ በሰማነው አላህ የምንጠቀም ያድርገን እያልኩኝ በዚህ አጋጣሚ
ወንድማችን ኡስታዝ ያሲን ኑሩ ወደ መድረክ እየጋበዝኩኝ መጥቶ ንግግር ያደርጋል። ለነገሩ እንደዛ ሰላም አለይኩም ወራህመቱላህ السلام عليكم ورحمة الله تعالى وبركاته. جرتوا الحمد لله. خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه. ربي حمدا ليس غيرك يحمد يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت وبابك واسعا لا يوسد. والصلاة والسلام على البشير النذير والسراج المنير خير الأنبياء مقاما وأحسن الأنبياء كلاما لبنة تمامهم ومسك ختامهم. صلوا على رسول الله. በጣም ይጀራል አዎ ማንኛው ላይ አዎ በጣም ይጀራል وعلى آله وصحبه أجمعين. صلوا على رسول الله. الله الله الله. አሪፍ በጣም ይሻል ትንሽ ነው ላይቭ እኮ የጅማ ማህበረሰብ እዚህ መድረክ ላይ እንዲገኝ ፕሮግራሙን አመቻችታችሁ ፊት ለፊት እናንተ ጋር አሪፍ ቦታ ላይ እሱ ጋር እሺ ዞም እያረከስ ነገር እንዲህ እንደተሰባሰብነው አላህም ጀነት ውስጥ ፍርደውስ ውስጥ አላህ ይሰብስበን። ከቁርአን ጋር ኑረን በቁርአን ከሚያልፉት አላህ ያድርገን። ቁርአን የውመል ቂያማ ሸፋዓ ከሚሆናቸው አላህ ያድርገን። ዛሬ በዚህ በተከበረ መድረክ ላይ ሐፊዞቹ በሚመረቁበት ቀን ላይ በመጀመሪያ እነዚህን ኮትኩታችሁ ለቁም ነገር ላበቃችሁ ኡስታዞች ክብሬን እገልጻለሁ። አላህ ጀዛችሁን ይክፈላችሁ። ሁለተኛ ሸፋዓም የሆናችሁን ቁርአን በልቦናችሁ ውስጥ ላስቀመጣችሁ ይሄ ቁርአን ሕያው መሆኑን ላስመሰከራችሁ ሐፊዞቹ ባረከላሁ ፊኩም ብያለሁ። አላህ ይባርክላችሁ። ብትሰሩበት ብትጠቀሙ እዚህ ተሰብስበን ይሄን ኡስታዝ ራያ አባመጫ ዱፋጅሮ ነቢዩን ዓለይሂ ሰላቱ ወሰላም አስታውሳለሁ። ኡስታዝ ራያ አባመጫ ዱፋጅሮ ዋንቴፍ ሼር ጎዳ ወሊፍ ገና በእጅ የሚቆጠሩ ሰሃቦች በዙሪያቸው አዱ ሰላም እንጀቶ ሙስቴ ጋፊንኬ ዴቢያር ገቴራ ለየብሉገነ ሀዘል አምር ኡስታዝ ራያ የመጣ ነው። ለይል ወነሃር ይሄ የምታዩት ዲን ዛሬ የወጣነው መንገድ ቀንና ሌሊት ከደረሰበት ቦታ ይደርሳል። አላህ እኮ ይሄን ዲን የትኛውም የግንብ ቤት የጭቃ ቤት ውስጥ ያስገባዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዛሬ ከዓመታት በኋላ ከመቶ ዓመታቶች በኋላ አፍሪካ ውስጥ ብሎም ኢትዮጵያ ውስጥ ብሎም ኦሮሚያ ውስጥ ብሎም ጅማ ውስጥ ይሄ ሁሉ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ሰላቲ ወሰላሚ ዐለይከ ያ ረሱለላህ። ድካምን ልፋትን ፍሬ አፍርቷልና የአላህ መልእክተኛ ሰላምታችን ይድረስ። ያ ረሱለላህ ኩሉ ናሲ ቱውለዱ ثم تنسى ووحدك أنت ميلاد الحياة وكل الناس تذكر ثم تنسى وذكرك أنت باق في الصلاة تردده المآذن كل وقت وينقضه القلوب إلى الممات أتيت إلى الدنيا وليل الكون داج وبعد الوعد أحييت البنات يفوح المسك
عنا شئت تمشي ووجهك نوره عم الجهات وقد تعلن المكان يا سوران ببريدان فرتمارا مسلم ثانك يو نموت باي براكه كقبو ولي قودا غلطوما ثانك يو نمي سين جالتن نمي سين كبجن تكو سينو في ورفا ثم يفنى يتبع ووحدك أنت قد ميلاد الحياة يا فكرة العالم طول الدانتن وكل الناس تذكر ياندان نسوي وصال بجزم ثم ينسى يرسى وذكرك أنت ياندت الوسطى باق في الصلاة صلاة الصليات تحية صلى لنا نسهل تردده المناذل كل وقت مناراዎቹ ሙአዚኖቹ ሁሌ አንተን ስም ይደጋግማሉ وينبضه القلوب إلى الممات ልቦች ትንፋሽ እስኪቆረጥ ድረስ በአንተ ላይ ሶለዋት በማውረድ ያስታውሷል አተይተ ኢለ ዱንያ ወደ ምድር መጣህ ዱንያ ስለልበት ለብሶ መጣ ሚለከ بريد ندبرس ትንሽ ብቻ ራያ የመጣ እሱም በደንብ ሲገባ ያለውን ፓርት የኢኮኖሚ ጨለማ ውስጥ ነበር። የማህበራዊ ህይወት የሳይኮሎጂ ጭንቀት ውስጥ ነበር። አላህ በዚህ ነብይ መንገዱን አሳያቸው። ይሄ ዛሬ የተሰበሰብንበት ቁርአን የሰው ልጆችን ከጨለማ ወደ ብርሃን የሚያወጣ መሳሪያ ቁርአንን ለሰጠን ጌታ አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ በሉት አላህ ይሄ መጽሐፍ ያለው እኛ ጋር ብቻ ነው። ሌላው መጽሐፍ ያለ መበረዝ ዋስትና ተሰጠው። እኔ እናንተ ጋር ግን ቁርአን አለ። መውጫው መንገዱ እሱ ነው ያለው። እኛ ግን ያዝነው ቁርአን ደግሞ አላወቅነው፣ ደረጃውን አልለካነው። አንድ ዓሊም ቁርአንን እንደ ነብዩላህ ሙሳ በትር ይመስሉታል። አሳ ሙሳ የነብዩላህ ሙሳ በትር ይዘውት ሲሄዱ መጀመሪያ እንደ ዱላ ነበር ያሰቡት። አላህ ጋር ተገናኙ። በቀኝህ ያለው ምንድነው አንተ ሙሳ አላቸዋል። እሳቸውም መለሱ ይሄማ ፍየል መመልስበት ቅጠል ማራግፍበት ወሊየ ፊሃ መአሪብ ኡኽራ አም ሌላም ጉዳይ ይሰራበታል። አላህ ግን ያስከው ዱላ ፍየል ከመጠበቅ በላይ ተአምር የሚሰራ ነው አለዋላቸው። ሲጥሉት ወደ እባብ ተቀየረ። ሲጥሉት የደጋሚዎችን ድግምት መልኩ ወደ ዱላ ተቀየረ። ለደጋሚዎቹ መስለም ምልክት ሆነ። በዚህ ዱላ በረሃ ላይ ድንጋዩን ሲመቱት 12 ምንጭ አፈለገ። በዚህ ዱላ ወንዙን ሲመቱት በኒ እስራኤሎችን አሻገሩበት። የያዙት ዱላ ግን ተአምር እንደሚሰራ አላወቁም። ይሄ የያዝነው ቁርአን የተሰጠን ቁርአን ሕይወታችንን ልንቀይርበት የምንችል ማህበረሰባዊ ትስስራችንን እናስተካክልበት ተአምር ነው የተሰጠን። ኢነ ሀዘል ቁርአን ይሄ ቁርአን የህዲ ሊለቲ ሂየ አቅወም ቀጥተኛው መንገድ ይመራል። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም መጡ። የአላህ መልእክተኛ ፈተናዎች በበዙበት ወቅት
መውጫችን ምንድነው አሏቸው። ኪታቡላህ የአላህ መጽሐፍ ነው። የአላህ መጽሐፍ ቁርአን የድሮውን ታሪክ ቢተርክል በመሃላችን አሁን ዳኝነት የሚሰጥ የወደፊቱን አቅጣጫ የሚያሳየን የአላህ ቁርአን። ከዛሬ በኋላ ቁርአን ጋር ለመኖር ዝግጁ ነን? ዝግጁ ናችሁ? እስኪ ኢንሻአላህ በሉ። ቁርአንን አገራችሁን ሳንጠራው እንዳሉ ሳንጤው ገጹን እንዳናመሽ መቅራት ባንቺ በካሴት እናዳምጠው፣ ዩቲዩብ ላይ እንክፈተው። ሱረቱል በቀራ ቤታችሁ ውስጥ አብዙት። ልጆች ይስተካከላሉ፣ ትዳር ይሰምራል፣ ሸይጣን ከቤት ይርቃል። በቀራ እንደገባችሁ ቅሩት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። እሱም ማዝ በረከት ነው፣ እሱም መተው ኪሳራ ነው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አብዛኞቻችን አሁን የውስጥ ሰላም አጥተናል። በቁስ በማቴሪያል ደስታን ለማግኘት እንሮጣለን። ሞባይል በመቀየር መኪና በመቀየር ወደ ውጭ ሀገር በመመላለስ ደስታን እንከጅለዋለን። ይሄ ጊዜያዊ ደስታ የደስታ መነሻ ነው። መሰረታዊ ደስታ ዋናው ደስታ ያለው ቁርአንን ከመቅራት ውስጥ። ቁርአን ጋር ለመኖር ዝግጁ ነን? ዝግጁ ናችሁ? ወንድሞቻችንን አላህ ይቀበላቸው፣ ለትልቅ የዕልም ደረጃ ያብቃቸው። ቅድም ወንድሜ ኡስታዝ አህመድን እንዳለው አሁን መንጃ ፈቃድ አውጥተዋል። ሹፌር ሊሆኑ ወደ ዒልም ገበታ ሊመጡ ነው። ልምምዱን ጨርሰዋል። ከዚህ በኋላ ወደ ተፍሲሩ የሚገቡበት፣ ወደ ሐዲስ የሚገቡበት፣ የነቢዩን ሲራ የሚቀሩበት ነው በኢዝኒላህ ሱብሓነሁ ወተዓላ። ይሄ ቁርአን በርካታ ተአምር የሚሰራ የሰው ልጆችን ህይወት የሚለውጥ የሰው ልጆችን ከጨለማ የሚያወጣ ትልቅ ቁርአን አላህ ሰጥቶናል። እሱን ይዘን እኛ እንዴት እንጠፋል? አንድ ትልቅ ዓሊም ባሉት ንግግሬን ሊቋጭ እኔ ይላል ቁርአን ውስጥ 3 የቁርአን ምዕራፎች እያሉ እንዴት ሙስሊሙ የኋላ ቀረ ይላል። አንደኛው ሱረቱል ሐዲድ ነው። የብረት ምዕራፍ ብረት ኃይልን ነው የሚያሳየው፣ ሃርድ ፓወርን ነው የሚያሳየው። ብረት ሱረቱል ሐዲድ እያለ እንዴት በወታደራዊ አሰራር ወደ ኋላ ቀሩ ይላል። ሁለተኛው ሱረቱ ሹራ የውይይት ምዕራፍ፣ እርስ በርስ ተወያይተው ስትራቴጂ ቀርጸው ወደፊት መራመድ እየቻሉ እንዴት ከዓለም ወደ ኋላ ተሰለፉ። ይህን ባደረጉበት ወቅት የዓለም መሪ ነበሩ። አሁን ለምን ወደ ኋላ ቀሩ ብለው ዓለሙ ይጠይቃሉ። እኔም ራሴን ለእናንተም ጥያቄውን አቀርባለሁ። እንደምታውቁት ተደራራቢ ብዙ ፕሮግራም አለ፣ በርካታ መሻይኮች አሉ። ከዚህ በላይ ማርዘም አልችልም። ዳግም እንደመወዳችሁ ገልጽላችኋለሁ። አላህ ጀነት ውስጥ ይሰብስበን። ቁርአንን የሕይወታችን መንገድ አላህ ያድርገው። ለሐፈዙት እኛም እናሐፍዝ አላህ ያድርገን። መሐፈዝ የልጆች ብቻ እንዳይመስላችሁ። በዚህ ዓመት ክረምት ቤተሰባችን ላይ አንድ ህግ አወጣን። ክረምት 2 ወር ነው አይደል? ስንት ቀን ነው 2 ወር ማለት? 60 ቀን አይደል? 60 ቀን በቀን አንድ ፔጅ ቢታሐፍዙ አንድ ገጽ ስንት ገጽ ታሐፍዛላችሁ? በአንድ ላይ ንገሩ። 60 ይታሐፈዛል። 60 ማለት ስንት ጁዝ ነው? 60 ስንት ዓመት ይፈጃል? ስንት ዓመት? በአንድ ላይ ንገሩ። 10 ዓመት ይፈጃል። አሁን ዛሬ 30 ዓመቱ የሆነው ሰው ክረምቷን ብቻ አንድ ፔጅ በቀን እያፈዘ በ10 ዓመት ውስጥ ቁርአንን ያከትማል። 40 ዓመት ሲሞላ ያከትማል። 40 ዓመቱ የሆነ ሰው በክረምት ውስጥ 2 ወሯን ብቻ ቢያሐፍዝ ሌላ ቀሪ 10 ወሩን ሙራጃዓ ቢያደርግበት በ10 ዓመት ውስጥ 50 ዓመት ሲሞላው ቁርአን ሐፍዟል። ቀላል ነው አይደል? ወለቀድ የሰርነ القرآن للذكر አላህ ለመሐፈዝ ለመተግበር ለማስተማር ያገራው ቁርአን ሰጥቶናል። አልহামዱሊላህ ረቢል ዓለሚን። ዳግም ወዳችኋለሁ። ከዚህ በሰፋ ፕሮግራም እንደማገኛችሁ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። አላሁ አክበር። ኡስታዝ ኬኛ ጃለተማፍ ከበጀማ ኡስታዝ ያሲን ኑሩ ሀሚሌን አንባከቴ ደብስቱ አላሁ አክበር።
الله أكبر. أرقى علموني مشايخوني دائما بالجدان كدو كي يديار كمبرو ساعتين كي يرون قبلوان كي يزي غباف أفضل كمنا يدو كي يدي أستاذوني كي هيوني غرغرار غمانيرو غرو ساعت كي يوان نيمك سغنتا اتحان تدبر فن كتاي پروگرام اچن ميونو تماري لقمان أبي متو لمدرك متو كانوا القرآن كان سنونا دائما قرآن انسما بركت كلهم كان يا قرآن كان يزارون بيستغنى بات مولانا بزمتا يا الله سبحانه وتعالى قال ما دام الله أكبر تكبير تكبير فأخرجنا به ثمرات مختلفا ألوانها ومن الجبال جدد بيض وحمر. سكنتار ركون سكنتا حفظي قرآن حافظ القرآن تجربني براتو تيب فمانتو براتو تمركز أباج فارتي مرسجا فاتي فماجرا ومن الناس والدواب والأنعام مختلف ألوانه كذلك إنما يخشى الله من عباده العلماء إن الله عزيز غفور. إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية أمالي نبني وزير قرار رجرا رفاجرا تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور. والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير. ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ما شاء الله ما شاء الله جداني ما شاء الله جداني بالخيرات بإذن الله ذلك هو الفضل الكبير. جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير
الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا Ondom digeessan sheerii godhaa namoota bira qaqqabsiisaa. Viidiyoon kun hin ta'a waan ta'eef akka TikTokii hin badu namootaaf qaqqabsiisaa. Maasha Allah, maasha Allah habibi. Allahu akbar. أعوذ بالله من الشيطان الرجيم إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا